አና ባይኖ የሚለውን የያዕቆብ ምዕራፍ 1 ቁጥር 19 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለውንም ተመሳሳይ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ምን ማለት ነው የሚለው ደግሞ እናየዋለን። መጀመሪያ ግን ከላይ የሚመጣው አለ፣ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት የምናምን የመሳሰሉ ጥቅሶች አንድ አይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ሲል ከሰማይ ሲል ከአምላክ ዘንድ ማለት ነው። ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይሄንን ለመረዳት ትፈልጋላችሁ? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንግባ። ዮሐንስ ወንጌል 6:51 ላይ ምንድነው የሚለው? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው። ስጋው ከሰማይ ነው ወይ? ሊትራሊ ከሰማይ ወርዷል ወይ? ቃል በቃል ወርዷል ወይ? ሊትራሊ ነው ወይ? አልጎሪካል ነው? ሊትራሊ የሚወሰድ ነገር ነው ወይ? ማራዊ ነው ወይ? አይደለም፣ ፍካራዊ ነው ከተባለ እንግዲያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጃለሁ የሚሉ አናቅጾች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት በጎ ስጦታ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ። ከየት ነው የሚወርዱት አለ? ከብርሃናት አባት ከአብ ምን ይላሉ አለ? ይወርዳሉ። ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጀመሪያው ጥቅስ ያየነው መውረድ የሚለውን ነገር ያየነው ነው። ሁለት ጥቅስ እንመለከትና ኢንሻአላህ ወደፊት እንሄዳለን ማለት ነው። ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለው ጥቅስ ነው። በደንብ ተከታተሉኝ ያ ጀማ። ክርስቲያኖች ኢየሱስ ክርስቶስ ቅድመ ሕልውና አለው ብለው እንደ ማስረጃ ነገር አድርገው ከሚያቀርቡት ተወዳጅ ጥቅሶች መካከል ሁለተኛው ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው አስምሩልኝ፣ አንድ ሰው ከኔ በኋላ ይመጣል አለ። ያ ሰው ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል አለ። አንድ ሰው ስለ ሰው ነው የሚያወራው፣ ስለ መለኮት አይደለም የሚያወራው። አንድ ሰሟን ወይም አንድ ሰንበዲ ወይም ደግሞ አንድ ዲቫይን ፐርሰን አንድ አምላክ ከኔ በኋላ ይመጣል ከኔ በፊት ነበረ ቢል ኖሮ ምናልባት ያስኬዳል። ሰውነቱ ከድንግል ማርያም ማህፀን የሚጀምር ነው። ከኔ በፊት ነበረ ይላል። በፊት የሚለው ቃል ግሪከኛው ምንድን ነው? ፕሮቶስ ነው የሚለው። ፕሮቶስ ማለት ለክብር ይመጣል። ባይብል ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመልከቱት። የማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፊተኛ ሊሆን የሚወድ ቢኖር የእናንተ ባሪያ ይሁን አለ። ፊተኛ ለሚለው ቃል የገባው ፕሮቶስ የሚለው ቃል። ፊተኛ በፊት ስም መደብ ነው ራሱ። ኤሚ ከሚለው ቃል ነው ራሱ ነበረን ለማለት ኤሚ አላያችሁ? ፊተኛ ሊሆን የሚገባ ሊሆን እንዴት ነው ሊሆን የሚባለው? ከእናንተ ፊተኛ ሊሆን የሚገባ ወይም ደግሞ በፊት መሆን የሚገባው በፊት መሆን የሚፈልግ ማለት ነው። በፊት ሲባል ምን ማለት ነው? አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ። ዛት ሚንስ ከኔ በፊት ነበረ ማለት ስለ ክብር ነው የሚናገረው። ለምን? ፕሮቶስ የሚለው ቃል ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ከእናንተ ማንም ፕሮቶስ ሊሆን የሚወድ ይላል። ፕሮቶስ ማለት ፊተኛ ማለት ነው። ፕሮቶስ ማለት ምን ማለት ነው? በፊት ማለት ነው። ስለዚህ በፊት መሆን የሚፈልግ አለ። በፊት ሲባል ምን ማለት ነው? በቅድመ ሕልውና በእድሜ መበላለጥ ነው እንደሚያሳየው አይደለም። ለምን? እዛው ጋር ስትመለ ከኔ ይልቅ የከበረ ሆኗል አለ። በክብር መጥምቁ ዮሐንስን ኢየሱስ ይበልጠዋል። ኢየሱስ ድብና አድርጎ ይበልጠዋል። ስለዚህ ምንድነው በክብር ደረጃ ማለት ኦንቶሎጂካሊ ሰው ናቸው ሁለቱም። መጥምቁ ዮሐንስም ሰው ነው፣ ኢየሱስም ሰው ነው። ምንም ልዩነት የላቸው። ነገር ግን ኦንቶሎጂካሊ ልዩነት ሳይኖራቸው ሜታፊዚካሊ ግን በማንነት ደረጃ የደረጃ ልዩነት አላቸው። ስለዚህ ምን አለ ማቴዎስ ወንጌል ምዕራፍ 20 ቁጥር 27 ላይ ምን አለ? ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁናል። ፊተኛ ማለት ፕሮቶስ ነው የሚለው። ፕሮቶስ ማለት ምን ማለት ነው ሲባል በፊት ማለት ነው። በፊት መሆን የሚፈልግ አለ። ዛት ሚንስ በእድሜ የሚበልጥ ማለት ነው እንዴ? አይደለም። ራሱ በፊት ሊሆን ለሚለው ቃል ኤሚ ተመሳሳይ ነው። ራሱ ኤሚ የሚል ቃል ነው የሚጠቀመው። ኤሚ ምንድነው? ስትሮንግ ለምበሩ ላይ ስታዩት ከእኔ በፊት ነበረ ኤን ኤሚ ነው ራሱ እንትኑ ማለት ነው ፕሮቶስ። ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ይዩት። እንደምትመለከቱት 10ቱ ትእዛዛት በእድሜ አይበላለጡም። የመጀመሪያው እስራኤል ስማ ጌታ አምላካችን አንድ ጌታ ነው፣ በፍጹም ሐሳብ በፍጹም ነፍስ ውደድ። ሁለተኛ ባልንጀራህን እንደራስህ ውደድ። አትስረቅ፣ አታመንዝር 10 ናቸው። ከ10ቱ ትእዛዛት ውስጥ ግን
ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ ታላቂቱና ፊተኛው ትእዛዝ ተብሎ የተባለው የመጀመሪያው ነው። የመጀመሪያው ታላቂቱና ፊተኛይቱ ለሚለው ቃል ፕሮቴን የሚለው ማስኩላይን ጄንደር ነው። ማን ነው? ፌሚናይን ጄንደር ነው። ዛት ሚንስ ትእዛዞቹ ሲመጡ እኩል ነው የመጡት። ግን ማን ከማን ይቀድማል ብለን ስንል የሚቀዳደሙት በጊዜ አይደለም፣ የሚቀዳደሙት በክብር ነው የሚቀዳደሙት። በክብር የመጀመሪያ የነበረው ትእዛዝ እስራኤል ስማ፣ ጌታ አምላካችን አንድ ጌታ ነው፣ እሱም በፍጹም ልብህ በፍጹም ሐሳብ አምልክ ወይም ደግሞ ውደድ የሚለው ትእዛዝ የመጀመሪያው ታላቂቱና ፊተኛይቱ ይላል። ፊተኛይቱ ለሚለው ቃል ፕሮቴን የሚለው የፕሮቶስ ምንድነው? ማስኩላይን ጀንደር የነበረው ፌሚናይን ጀንደር ነው። ፕሮ ማለት በፊት ማለት ነው። መስተዋድድ ራሱ ከኔ ማንነት በኋላ ማለት ነው። ከተላከበት በኋላ እኔ መላኩን ካመለከተ በኋላ ከተላከ በኋላ የመጣው ዮሐንስ ከመላኩ በፊት ነበረ ማለት ነው። ምንድነው የሚያሳየው? አንድ ሰው ከእኔ በኋላ ይመጣል። ከኔነቴ በኋላ ነው የሚመጣው። ያ የሚመጣው ግን ከኔ በፊት ነበረ። በምንድን ነው የነበረው? በአካል ነው አይደለም። በፊት የሚለው ቃል ፕሮቶስ የሚለው ለክብር ይመጣል። ማቴዎስ 20 ቁጥር 27 እና ማቴዎስ ወንጌል ምዕራፍ 22 ቁጥር 38 ላይ አይተናል ራሱ ማለት ነው። ወደ ዘፍጥረት ላይ ደግሞ እንግባና አንድ ናምናኔና ይሄንኑ መሞገት ይችላል አንድ ሰው። ኦሪት ዘፍጥረት ምዕራፍ 41 ቁጥር 51 እና 52 ላይ የዮሴፍ የመጀመሪያ ልጁ ምናሴ ብሎ ጠራው ይላል። ማን? ምናሴ ማለት የአባቴን ቤት ረሳው በማለት ምናሴ ብለው አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ ማለት። ምናሴ ማለት በነገራችን ላይ በዕብራይስጥ መርሳት ማለት ነው፣ አስረሳኝ ማለት ነው። የሁለተኛውን ስም ግን ኤፍሬም ብሎ ጠራዋል። አምላክ በመከራዬ ቀን አፈራኝ ማለት ነው። በመከራዬ ሀገር አፈራኝ ማፍራት ማለት ነው ኤፍሬም ማለት። ከኤፍሬምና ከምናሴ በእድሜ ማን ነው የሚበልጠው ሲባል መጀመሪያ የተወለደው ማን ነው? የመጀመሪያ ልጅ ምናሴ ነው። ሁለተኛው ግን ኤፍሬም ነው። ነገር ግን ኦሪት ዘፍጥረት ምዕራፍ 48 ቁጥር 20 ላይ ግን ኤፍሬም ከምናሴ በፊት አደረገው። ፕሮቶስ ከምናሴ በፊት አደረገዋል። ዛት ሚንስ ምንድነው? በእድሜ የበለጠው ማለት ነው እንዴ? አይደለም። በፊት ዮሴፍ ኤፍሬምን ከምናሴ በፊት አደረገው ማለት ኤፍሬም ከምናሴ በፊት በአካል ደረጃ ነበረ ማለት ሳይሆን በክብርና በደረጃ ከምናሴ ይበልጣል ማለት ነው እንጂ ሊተራሊ ነበረ ማለት አይደለም። ለምን? የመጀመሪያ። ስለዚህ ዮሐንስና ኢየሱስ ሲነጻጸሩ በእድሜ በ6 ወር ይበልጠዋል ዮሐንስ ማለት ነው። ግን ከዮሐንስ በፊት ነበረ ማለት የክብር ጉዳይ እንጂ የህልውና ጉዳይ አይደለም። ምክንያቱም ሰው ነው የሚለው አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ይሆናል አለ። ስለ ክብር ነው የሚያወራው። በክብር ፕሮቶስ የሚለው ቃል ለክብር እንደሚመጣ መጽሐፉ ያሳያል ማለት ነው። ኢንሻአላህ ሁለቱን ጥቅሶች እናያቸውና አይ ቲንክ ሰውም እንዳይሰለች የሆነ ነገር ጌን እንድታረጉ እዚህ እንትን ላይ ነጥብ ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 እና በተመሳሳይም ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ሁለቱን ጥቅሶች ላይ ጥያቄ ያለው ክርስቲያን ካለ ገብቶ ይሄ ነገር ትክክል አይደለም ማለት የክርስቶስን ቅድመ ህልውና ሊያሳይ ይችላል ብሎ መሞገት ይችላል ማለት ሁለቱ ጥቅስ ላይ ብቻ ማለት ነው። ሌሎቹን ጥቅሶች ደግሞ ሊትራሊ እናያቸዋለን ጊዜ ካገኘን ማለት ነው። ኢንሻአላህ ይሄን ይመስላል። ኮሜንት መስጠት ትችላላችሁ። ገስት ያላችሁ ኢሳቅ አቡበከር እስማኤል አሚር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሃራ አዲስ ዓለም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እና እህቶቼ ታች ያላችሁም እንደዛው ኮሜንት መስጠት ትችላላችሁ። በተማራችሁ ትምህርት ላይ ወይም ደግሞ በሰማችሁ ትምህርት ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ እኔ ጋር ትንሽ ድምጽ ስላለ ነው እያዳመጥኩኝ ነው። ኢንሻአላህ ወደ ኋላ ሀሳብ ሰጣለሁ። ቀጥሉ። እሺ ጀዛከላሁ ኸይራ። እኔ ምንም ሀሳብ የለኝም። አሪፍ ትምህርት ነው። አላህ መልካም ስራህን ይቀበል። አሜን። እሺ ኡስታዝ ጀማል ካለ ማለት ይችላል።
እሱ ስለሚያውቅ